በጣም ተሰምቶና ታይቶ የማይታወቅ አሜሪካ ውስጥ ሊሆናል ተብሎ የማይታሰብ ብዙ ጥፋቶች አሉ፣ ብዙ መከፋፈሎች አሉ። Extraordinary images out of Los Angeles tonight. Hundreds of National Guard troops now on the ground. ተከፋፍሎ አንዱ ግዛት ከአንዱ ግዛት ጋር እስኪዋጉ ድረስ ደግሞ ፎሬን የሆኑ ሰዎችን የኛን ትውልዶች ሌሎችም በዛ ምድር ለመሄድ ጊዜ እንዳለው በመሄድ ጊዜ ውስጥ ብዙ የገቡ ሰዎችን ከዛ ምድር በኃይልና በግፍያ ሲወጡ አይቻለሁ። ሎስ አንጀለስ ከባድ ህዝባዊ አመጽ ተቀስቅሷል። ሎስ አንጀለስ ነውጥ ላይ ናት። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። Growing tensions over mass deportations in Los Angeles. This was a scene in Paramount, California today. እግዚአብሔር ሕዝቡን ከጥፋትና ከሐዘን ለማዳን ነገሮች ከመሆናቸው በፊት ለነቢያቱ ይገልጣል። በእርግጥም በዚህ ዘመን እግዚአብሔር ነብይ ሰጥቶናል። እግዚአብሔር ነብይ አማኑኤል ስለ ምድራችን ኢትዮጵያና በዓለም ዙሪያ ስለሚመጡ ሀገራዊ ትንቢቶች በመናገር የምናውቀው የተናገራቸውም ትንቢቶች አንድ በአንድ ሲፈጸሙ ያየነውና የመሰከርነው የእግዚአብሔር ነብይ ነው። የፈረንጆቹ 2025 ዓ.ም ከመግባቱ በፊት በዲሴምበር 2 2024 ዓ.ም ከጌታ የተቀበለውን ድምፅ አስተላለፈ። የተናገረው መልእክት ስለ አሜሪካና በአሜሪካ ውስጥ ስለሚገኙ ኢትዮጵያውያን ነበረ። በአሜሪካ ላይ የሚነሱ አደጋዎች፣ አመጽ እና የእርስ በርስ አለመግባባቶች እንደሚነሱ ተናገረ። ከዚህም በተጨማሪ በአሜሪካ የሚገኙ ኢትዮጵያውያን ወደ ሀገራቸው ቢመለሱ በብዙ እንደሚያተርፉና እንደሚጠቀሙ ተናገረ። ለመሄድ ጊዜ እንዳለው ሁሉ ለመመለስም ጊዜ አለው። ከኢትዮጵያውያን በተጨማሪ የሌሎች ሀገር ስደተኞች ጭምር በግፍና በግድ ከአሜሪካ እንደሚወጡ እንደሚደረግ ተናገረ። ከዚህም በኋላ በአሜሪካ ማንም ሊያስቆማቸው ያልቻላቸው የተፈጥሮ አደጋዎች መከሰት ጀመሩ። እንዲሁም በሎስ አንጀለስ የሚገኙ ስደተኞች በግድ ወደ ሀገራቸው እንዲመለሱ በመደረጉ የእርስ በርስ ግጭቶችና አመጽ ተነሳ። ደግሞ ፎሬን የሆኑ ሰዎችን የኛን ትውልዶች ሌሎችም በዛ ምድር ለመሄድ ጊዜ እንዳለው በመሄድ ጊዜ ውስጥ ብዙ የገቡ ሰዎችን ከዛ ምድር በኃይልና በግፍያ ሲወጡ አይቻለሁ። ይሄንን ቪዲዮ ስትጀምሩት ላይክ በማድረግ ሰብስክራይብ በማድረግ ጀምሩ። ብዙዎች ጋር እንዲደርስ ደግሞ ሼር አድርጓቸው። በዕለተ ዓርብ የጀመረው ተቃውሞ አንድ ሁለት እያለ ቀጥሏል። ዋነኛው የከተማ መሃል ለመሃል መገናኛ መንገድ በሰልፈኞች እንዲዘጋ ሆኗል። ከመንገዱ መዘጋት ባሻገር ተሽከርካሪዎች ተቃጥለዋል። በአጠቃላይ አስፈሪ ክስተት እየታየ ነው። ሎስ አንጀለስ ሰልፈኞቹ ለመበተንና መንገዶቹን ለማስከፈት ሄሊኮፕተሮችን ሳይቀር አሰማርታለች። ግን ደግሞ የታመቀ ቅሬታ ነበርና አልሆነም። ምንድነው የሚሆነው ካላችሁኝ በእነዚህ 5 ዓመት ውስጥና ከዚህ 5 ዓመት በኋላ በ2030 ጀምሮ የሚሆነውን በጥቂቱ ልነግራችሁ በዚህ ሰዓት መጥቻለሁ። ኢየሱስ ይባረክ። በሚቀጥሉትም ጊዜ የሚገባውን ነገር ከሰማይ ሰማሁትን መንፈሳዊ ዓለም ውስጥ የታቀዱትን እቅዶች የተረዳኋቸውና ያወቅኳቸውን እንደ እግዚአብሔር ነብይ ላስተምራችሁና ላሳያችሁ መጥቻለሁ። ስሙ ይባረክ። በዚህ ቀን ግን ሃይላይት ወይም ደግሞ እንደ መግቢያ ልስጣችሁ። ኢየሱስ ይባረክ። በጣም ተሰምቶና ታይቶ የማይታወቅ አሜሪካ ውስጥ ሊሆናል ተብሎ የማይታሰብ ብዙ ጥፋቶች አሉ፣ ብዙ መከፋፈሎች አሉ። ልክ እዚህ ምድር ውስጥ እንደምታስተውሉት ተከፋፍሎ እዚህና እዛ ያለው ነገር ውስጥ በጣም ውጊያዎች እስኪበዙ ደግሞ ፎሬን የሆኑ ሰዎችን የኛን ትውልዶች ሌሎችም በዛ ምድር ለመሄድ ጊዜ እንዳለው በመሄድ ጊዜ ውስጥ ብዙ የገቡ ሰዎችን ከዛ ምድር በኃይልና በግፍያ ሲወጡ አይቻለሁ። Growing tensions over mass deportations in Los Angeles. This was a scene in Paramount, California. ሎስ አንጀለስ ከባድ ህዝባዊ አመጽ ተቀስቅሷል። ሎስ አንጀለስ ነውጥ ላይ ናት። Extraordinary images out of Los Angeles tonight. Hundreds of National Guard troops now on the ground. ወዳጆች ከዛ የተነሳ በዛ ምድር ውስጥ ብዙ ጭንቀትና ዋይታ ሲሆን አይቻል። ስለዚህ ራሳችሁን ከዛ ነገር ታድኑ ዘንድ እና ሊመጣ ካለው ታድኑ ዘንድ መዘጋጀት ያለባችሁ የምቹ ጊዜ ይሄ ነው። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ በምቹ ጊዜ ይተጋል። ኢየሱስ ይባረክ። ስለዚህ ያ ከመሆኑ በፊት ራሳችሁን እንደገና እንድታዘጋጁ ላሳስባችሁ ፈልጋለሁ። ወዳጆች እግዚአብሔርን የሚፈሩትና እግዚአብሔርን የሚጠብቁትን ከዛች ነገር ውስጥ በማውጣት እግዚአብሔርን ግን በማይፈሩት እግዚአብሔር ላይ ግን ባመጹት ላይ ግን እግዚአብሔር በእሳት ይፈርዳል።
ወዳጆች ይሄ የሆነው የእግዚአብሔር ቁጣ መጀመሪያውን የምናይበት ጊዜ ነው። ስለዚህ ይሄንን የምሰሙ ያላችሁ ወንድሞችና እህቶች፣ በተለይ ኢትዮጵያውያን ወንድሞቼ፣ ኤርትራውያን እህቶችና ወንድሞች አንድ ነገር አስተውሉ። ራሳችሁና ቤታችሁን አዘጋጁ። ሊመጣ ካለው ጥፋት ተወጡ ዘንድ በምድራችሁ ውስጥ ለመመለስ ተዘጋጁ። እግዚአብሔር ለሚፈልጉ ስሙንም ለሚያስቡት በርና መውጫን ያዘጋጃል። ስሙ ይባረክ። ስለዚህ ይሄንን ድምፅ በደንብ ስሙ። ይሄንን ድምፅ ለሚሰሙ ሁሉ እግዚአብሔር በረከቱን እንዲያደርግ እንደ እግዚአብሔር ነቢይ ማስተዋልና ጥበብ እንዲሰጣቸው በኢየሱስ ስም ጸልያለሁ። ይሄንን ደግሞ የትንቢት ድምፅ ላይክ በማድረግ እንድትጀምሩ አበረታታችኋለሁ። በጌታ ፍቅር ጠይቃችኋለሁ። ላይክ ስታደርጉት ብዙዎች ጋር እንዲደርስ ይሄ ፕላትፎርም ፑሽ ያደርገዋል። ጌታ ኢየሱስ በነገር ሁሉ ይባርካችሁ። የናዝሬቱ ኢየሱስ ክርስቶስ ትላንትናም ዛሬም ደግሞ ለዘላለም ሕያው ነው። ታላቅ የምስራች! በተለያዩ የዓለማችን ክፍሎች ለምትገኙ ሁሉ በአሜሪካ፣ በኢሮፕ እንዲሁም በተለያዩ የአፍሪካ ሀገሮች ለምትገኙ ቅዱሳን ሁሉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንደሚል ዘመንን የመዋጀትና የተበሉ ዓመታትን የማስመለስ ልዩ የአንድ ለአንድ የዙም የጸሎት ፕሮግራም እግዚአብሔር ነቢይ አማኑኤል ዳባ ጋር ስለ ኑሮ፣ ስለ ቤቶ ምሪትን የሚቀበሉበትና የሚመጣውን ዘመን የሚዋጁበት እንዲሁም ኃይልን የሚቀበሉበት ልዩ ፕሮግራም የሚደናንቁ ብዙ ምስክርነቶችን በሰዎች ሕይወት ጌታ እያደረገ እንዳለ ሰማ ነበርና ጌታዬም በሱ አመሰግናለሁ። በዚህ ቤት ውስጥ እግዚአብሔር አዲስን ነገር ይጀምራል። አሜን። አሁን ምልክት ማየት ጀመርኩ። ጌታ ይባረክ። አሜን። ምልክት 3 ጊዜ ስሜን ጠራ። ልጄ አይናገርም ነበር። 3 ጊዜ ስሜን ጠራ። ሃሌሉያ! ክብር ለኢየሱስ። ሃሌሉያ! ይህ ፕሮግራም ከቀረጻ ውጪ የሚከናወን ይሆናል። ፓርትነር ለመሆንና ከዚህ አገልግሎት ጎን ለመቆም በዚህ የዋትስአፕ ቁጥር ደውለው መመዝገብ ይችላል።